ኢትዮጵያ በእስልምና ታሪክ ውስጥ ነብዩ መሐመድ የእውነትና የፍትህ ምድር ብለዋታል። የእውነትና የፍትህ ምድር ብለው ሲሏት ኢትዮጵያን ይሄንን ቃል የተጠቀሙባት በዘመኑ የነበሩት ታላቅ የክርስቲያን መሪ የነበሩት ነጃሺ በነበሩበት ዘመን ነው። ፍትህ ለሰው ልጆች በሚኖሩት ማንነታቸው የሚሰጥ ክብራቸው መገለጫቸው። ኢትዮጵያ የፍትህና የእውነት ሀገር ናት ብለው ሲገልጿት ድንጋዋንና ፈሯን አይደለም የገለጿት። ኢትዮጵያ ውስጥ ያለው ድንጋይና ፈር ጎረቤታችን ሶማሌም አለ፣ ፈረንሳይም አውሮፓም አለ። ኢትዮጵያ ውስጥ ስለ ፍትህና ስለ ነፃነት ስለ ሰው ልጅ እኩልነት የሚያስቡ ትልልቅ አእምሮ ያላቸው ሰዎች ስለነበሩ ነው የፍትህና የእውነት ሀገር የተባለችው። እነዛ ሰዎች ሲጠፉ እነዛ ሰዎች ምድር ላይ ሲርቁ መሬቷ የፍትህና የእውነት ሀገር ሊሆን አይችልም። ጉዳዩ የድንጋይና የአፈር ጉዳይ ስላልሆነ ሰው ነው። ሰው የሚባል ትልቅ ማዕድን፣ ሰው የሚባል ትልቅ የተከበረ ፍጡር፣ ከምንም በላይ ክብር ሊሰጠው የሚገባው አካል። ይህን ስሜት ነው እኛ ያጣነው ዛሬ። ያ ትናንት የተወሳንበት ተምሳሌት በተከበሩ ሁለቱም መጽሐፍቶች ትልልቅ ስያሜ ትልልቅ ክብር የተሰጣት ሀገር ናት እቺ ኢትዮጵያ። እቺን ሀገሯን መጽሐፍ ቅዱስም ሲያወሳት በነቢዩ መሐመድም በቁርአኑም ሲገለጹ አፈሯንና ድንጋዋን አይደለም ያወሱት። በዛ ዘመን የነበሩት መልካም ሰዎችን ነበር የገለጹት። የልባቸውን ንጽህና ነበር ከፍ ያደረጉት። ዛሬ እነዛ ሰዎች አሉ የሉ? እነዛ ሰዎች ጠፍተው እኛ ተተክተናል። ትናንት ያለፉት አባቶቻችንን ታሪክ ብናወራው በተረት ብንኖረው ዛሬን ማስተካከል ካልቻለ ትናንት መልካም አባቶች ነበርን ግን ምንኛ መጥፎ ልጅ ወልደዋል ነው የሚባለው። እነሱን መምሰል ያልቻለ የነሱን ፈለግ ያልተከተለ የነሱን መልካም ተግባር ያላስቀጠለ አካል። ስለዚህ ዛሬን በትክክል ቆም ብለን በማየት የለውጥ ሐሳቤው መቀየር ያለበትን አስተሳሰብ ከኛ ነው የሚጀምረው ብለን አምነን መንቀሳቀስ ስንጀምር በትክክል እቺ ሀገር ነገ ተስፋ እንዳላት ልጆቻችን የተሻለች ለሌሎች ተስፋ የምትሆን ሀገር እንደሆነች ትናንት ስትወሳ በነበረችበት ኢትዮጵያ ተስፋ እንዳላት እናምናለን።